ያንን የሐዘንን ባንዳ ያለቀሰ ዛሬ ሊዮ በደስታ ያለቅሳል። በደስታ በየጨዋታው ያለቅሳል። ያንን ሐዘን እንዳላየን ይሄንን ሹመት የሰጠው ፈጣሪ ነው። ምንም አልጋጥለውም። ፓፓ ተሹሟል፣ ተቀብቷል በኳስ የእግር ኳስ ፍጹም። እግዚአብሔር ሆይ አመሰግናለሁ ሊዮን ስለሰጠኸኝ። እግዚአብሔር ሆይ አመሰግናለሁ። እኔ ምንም ቃል የለኝም፣ ምንም አይነት ቃል የለኝም። እማዝነው አንተ ሊዮን ምጠላ 47 ቴክስት ገና 2-0 ሲመሩ ምን አይነት ጥላቻ እንዳለባችሁ ጭፍን ያልክ ሊዮኔል ሜሲ እግር ኳስ ፍጹም ገና ዘላለምን የእግር እሳት ይሆንብሃል። ዘላለምን ይሄ ስም ይረግጣል። ገባ ከላይ ነው የተሾመው ሊዮኔል ሜሲ። ዘጎት ገባ። በስማ ምን አይነት ጨዋታ ያየነው? ምንድነው ኢጂፕቶች 2-0 እየመሩ ማን ሊያልቅ ሲል ጨዋታው ፊሽካ ሊነፋ ሲል አርጀንቲና አፈር ልሶ አልተነሳም። አውት ኦፍ ኖዌር ማን አይነት በረኛ ነው ያላቸው? ፔናልቲ መለሰላቸው። ጨዋታ ላይ ስንት ዜቭ እያደረገ ነበር። ማን ቀድሞ ነበር ኢጂፕቶች የሚገባባቸው ማለት። በረኛው ክሬዲት ማግኘት አለበት። ማን ቮሲኒያ ብቻ ራሱ በጣም የሳተ በረኛ አተ ምን አይነት ጨዋታ ነው እያሳዩን ያሉት የአፍሪካ ቲሞች? በጣም አፕሪሺየት መደረግ አለባቸው ግብጾች። ኦፍ ኮርስ አግብቶ ተሽሮባቸዋል ማለት ነው። እሱ ኳስ ያከራክራል፣ ግን ኦፍ ኮርስ ፋውል ነበር ማለት ነው። ረጅም ርቀት ቢሄድም ኳሱ ፋውል ነበር ማለት ነው። ምን አይነት ጨዋታ ነው ግን እያየን ያለ ነው? ማን አርጀንቲናዎች በጣም እንዲህ ተንጠልጥለው ነው እያለፉ ያሉት ማለት ነው። ገብቷቸዋል። ትልልቅ ቲም የሚያገኛቸው ከሆነ መውደቃቸው አይቀርም አሁን ባለው አጨዋወት። ምክንያቱም ዲፌንሲቭሊ ኦርጋናይዝድ አይደሉም ከነጭራሹ። ሜሲ የሚያምር ጎል ነው ያገባው ማለት ነው። አርጀንቲኖች ተንጠላጥለውም ቢሆን አልፈዋል ማለት ነው። ዋናው ማለፍ ነው። ገብቷል። ጥሎ ማለፍ ነው። ይሄ ነጥብ ጌም አይደለም፣ ማለፍ ነው ዋናው የሚፈልገው። ኢጂፕቶች ግን ክሬዲት መውሰድ አለባቸው። በጣም የሚያምር ጨዋታ ሳለ የመጨረሻ ዓለም ዋንጫው በዚህ መልኩ ተጠናቋል ማለት ነው። ፕራውድ መሆን አለብህ። ገብቶሃል። ምገርም ግብጻዊ ናንተ በጣም ኢጂፕሽያን ኪንግ ነው የሁል ጊዜው ማለት ነው። ቫሞስ አርጀንቲና ቫሞስ ሊዮኔል ሜሲ በስመ አብ የስንቱ ማክስ ተላጠ። ፈርስታፍ ይህ ሰውዬ ባለጌ ነው። ፈርስታፍ ፔናልቲ ሳተ። እድል ሰጠህ እንድትለፈልፍ ቲክቶክ ላይ መተ ቪዲዮ ፖስት እንድታረግ እድል ሰጠህና ከዛ ሰከንድ አፍ ያዋርደሃል። አዋረደ። በዚህ ጨዋታ 1 ጎልና 1 አሲስት ማድረግ ችሏል። ከወጣቶቹ ኪሊያን ምባፔና ኤርሊንግ ሃላንድ አሁንም በልጦ የዚህ ዓለም ዋንጫ ቶፕ ስኮረር ሆኗል በ8 ጎሎች። በዓለም ዋንጫ ታሪክ ብዙ ጎሎችን ያስቆጠረው ሊዮኔል ሜሲ ነው። በ9 ተከታታይ የዓለም ዋንጫ ጨዋታዎች ላይ በተከታታይ 9ኙም ጨዋታ ላይ ጎል ያስቆጠረ ብቸኛው ተጫዋች። ያ ብቻ አይደለም፣ ባለፈው አሲስቱ ተሰርዛበት ነበር። እንግዲህ ተጨርፏል ተብሎ ኦን ጎል ነው ተብሎ ተሰርዞበት ነበር። ዛሬ አሲስት ማድረግ ችሏል ከዲየጎ ማራዶና። እንግዲህ በአንድ በመምለጥ በዓለም ዋንጫ ታሪክ ብዙ አሲስት ያደረገው ተጫዋች ሆኗል ማለት ነው። በዓለም ዋንጫ ታሪክ ብዙ አሲስት ሜሲ፣ በዓለም ዋንጫ ታሪክ ብዙ ጎል ሜሲ፣ በዓለም ዋንጫ ታሪክ ብዙ ማን ኦፍ ደ ማች ያለው ሜሲ፣ በዓለም ዋንጫ ታሪክ ብዙ ፕሌየር ኦፍ ደ ቶርናመንት ወይም የዓለም ዋንጫው ምርጥ ተጫዋች ተብሎ የተመረጠ ሜሲ። እንደው ለወዳጅም ለጠላትም ቢደግመው አሪፍ ነበር። አሁን አርጀንቲና የትም እንደማደርስ እኮ ግልጽ፣ ግን እንኳን ዛሬ አልወደቀችም። ከኢንግላንድ አታልፍም በእርግጠኝነት አርጀንቲና፣ የሚረባ ቲም አይደለም። ግን እንኳን ዛሬ አልወደቀችም። እንኳን ሜሲ ጎል አገባ አበቃ። ከ2-0 3-2 በክርስቶስ ምን አይነት ብልግና ነው! የስንቱ ማክስ ተላጠ እኮ ፈርስታፍ፣ ስንቱ ለፈለፈ። ለማንኛውም ማንሽም እንድታስመስኝ አልፈልግም። ማንም ሰው ሜሲ እንዲወድቅ እኔ መጣ አይኔ ሜሲ እንዲያልፍ ነው ፈልገው። እኔ አልቋጠርበትም። አብዩኤል እስከዚህ ድረስ ካየው ወይም ቪዲዮ ማለት ነው አትፈልግም ሜሲ እንዲያሸንፍ አንሳከስ። ምን አይነት ጨዋታ ነው? ምን አይነት ጨዋታ ነው? በስማ ይሄ እግር ኳስ ሳይሆን ማለት በቃ የህይወት ተሞክሮ፣ ይሄ ላይፍ ሌሰን ነው። በቃ አንተ ካንተ የሚጠበቀውን 99% ስጥ፣ የሆነ ሰዓት ይከፈላል። ያንተ ሰዓት ትመጣለች። ከ80 በኋላ 3 ጎል እምነት ይዞ ሂዶ ማለት ነው። እዛ የደስታ ሳቅ እያለቀሰ ነው ንጉሹ፣ የደስታ ሳቅ እያለቀሰ ነው። ይሄ ነው እግር ኳስ። በቃ አንተ ትበሏለህ ሲጀመር ሄደ ሁሉም ነገር ይገባሃል ማለት ነው። እንዲህ ላበላብ እስከምንሆን ድረስ ፔናልቲ ሆን ብለህ እየሳትክ ያንተ መጮሽ ሆነን ቀረን። በቃ እንዲህ ተልስ ከምንል በቃ የምታሸንፈውን ጨዋታ አረጋግጥ አሸንፍ። በቃ ለምንድን ነው የምታስጨንቀን እኛን እንዴ? ግብጽ ለምን ስሜት ተስፋ ትሰጣችኋለህ እንዴ? በስመ አብ የለፋ በቃ እስከ መጨረሻው ሰዓት ታገለ። የታገለው የውጤቱ ተሰጠው። በስመ አብ ጨዋታ፣ ሁሉም ነገር የነበረው ጨዋታ። ይሄ ጨዋታ ያመለጠው ሰው በቃ ምን አይነት ጨዋታ! አርጀንቲና ፎር ደ ፋይናል ጠብቁ። ጎት ስትደግፍ ሞተ ትተነፍሳለህ ነው ምልህ። ሞተ ያለቀ መስሎ ነበር፣ አላለቀ።
ጀመረ እንጂ አላለቀም ነው የምልህ። አላለቀም። አየህ ንጉስ ሜዳ ውስጥ ካለ 1 ደቂቃ በቂ ነው ሪያክት ለማድረግ ግብጽ አላመኑም፣ እስካሁን አላመኑም። እዛ ኤርፕሌን የዩኤስ ኤርፕሌን ውስጥ እየተማመናችሁ ሂዱ። ወድቀን ነው አልወደቅንም፣ ምን ሆነን ነው እየተመለስን ያለ ነው ምናምን እያላችሁ ማለት እኛም አላመንም ማለት ነው። ምን አይነት ከምባክ ነው። ንጉስ ካለ ሞተ ተተነፍሳለህ ነው። ምን ገባ እናውጣው። ሻታፕ ፔናልቲ ሳተ ምናምን ብላችሁ ቪዲዮ ልሰሩ የነበራችሁ የሰራችሁ ሰው ሻታፕ ሄዳችሁ አልቅሱ። የትናንት ነው ሀዘናችሁ አልወጣላችሁ። በእናንተ ቤት ልታበሽኩ ምናምን ሻታፕ። አርጀንቲና ላይ ስታገባ ነው መፍራት ያለብህ። ማን አግሬሲቭ ነው የሚሆኑት፣ ሊበሉ ይደርሳሉ። ጀስት ላይክ እንደዚህ ሜሲ ኢቭን ቢሸነፍ ራሱ ማለት ነው ጦሱን እኔ እንዲህ ምን እንዳይቀርበት ነው ምን ቀርቶበት ነው የሚያዝ ነው። እሱ ደግሞ ሻታፕ ኤቭሪዋን ሻታፕ ሄዳችሁ ተኙ። ግባ እናውጣው። ይለያል። ወንድ የተዘጋጀሽ ሁሉ አፍሽን ልክፍች የተዘጋጀሽ ሁሉ ጸጥት ያለሽ ጸጥ ይለያል። በመጨረሻ ሰዓት ተአምር አይታችኋል። ቁጭ ብላችሁ እስከ 90 ደቂቃ የቋጠርሹላ ተአምር አይተሻል። አንገትሽን ትደፊያለሽ። የለመድሽው ነው፣ የመጀመሪያሽ አይደለም። ተጸጽተን ነበር ትላንትና። አሁን ግን እውነቱን ነው መነግራችሁ፣ ምንም ጸጸት የሚባል ነገር የለም። ለእንደናንተ አይነት ሰዎች ግባ እናውጣው፣ ጸጥ በሉ። ይሄውና ተአምረኛው ሰው እስከ 90 ደቂቃ አይተዋል። 20 ምናምን ዓመት አይተዋል። ጸጥ ያስብላል። ይለያል ሲባል በምክር ብለሽ ትተኛለሽ። ጸጥ ማንም እንዳያወራ፣ ወጥቶ ማንም እንዳያወራ። አዳሜ ተነቃቅተናል፣ ተግባብተናል። በመጨረሻ ሰዓት ተግባብተናል። ሁልሽም ዝም በይ። እንኳን ደስ አላችሁ ሊዮኔል ሜሲን ስትከተሉት የኖራችሁ ሁሉ ይመቻችሁ። ዘላለማችንን ተአምር እናያለን። እናንተ ትቃጠላላችሁ። ነው አለማግባት አትልም። እኔ አለማንታ የእናት ጎመን አደረቆ በቀጨቀጨዋል። አባቴ አርገለ እናቴ ከልቤ ወል ማንም ትዳዳ ከሚበላ አንተ ብላ ማንም ወልጋታ ከሚበላ ማንም እኔ ሮናልዶ ካልበላ አንተ ብላ እናቴ ከልቤ ወላሂ ላዚም ኧረ ሜሲ ያርግልሽ። ጨርሻለሁ። ፐለውን የሆነን ሜሲ ፈርስት ሃፍም እኮ እንደዚህ ነው ያልኩት። ሜሲ ምርጥ ሆኖ በሱ ምክንያት ካለፋችሁ እለፉ። ማንዬ እነዚህ ማይረቡ ተጫዋቾች ዛሬ ደንዝዘው ነበር። ደንዝዘው አነቃቃቸው። ምን እንዳደረገ ልንገር። ይሄ ሰውዬ ማን የዘንድሮ ዓለም ዋንጫ ይገባዋል ነው የምልህ። በቃ ይገባዋል። ተረዳኛል። 22ም እኮ ሲጀምር አይበላም አርጀንቲና ዘረኛ ቡድን ምናምን እየጀመርኩኝና የሜሲ ብቃት ነው ያሳመነኝ። አሁንም በሜሲ 100% ማን መጀመሪያ አሲስት አደረገ ለሮሜሮ፣ ከዛ ራሱ አገባላቸው፣ ከዛ ማንነታቸውን አስታወሱ ነው የምልህ። ወይኔ ግብጽ በ10 ደቂቃ የ2 ጎል ካምባክ ከሴኔጋል የባሰ ነው። ይሄኛው ደግሞ ከሴኔጋልም የባሰ ማለት ለምን ሜሲ በ39 ዓመቱ ፈርስት ሃፍ አልገባውም ነበር። አረብኛ ምናምን ስተወሩ ባለፈውም ሳውዲ አረቢያ ግራ አጋብቶት ነበረ። ሰከንድ ሃፍ ሃይድሬሽን ብሬክ ላይ የፈጠነ ማን አይፎን አወጣና ዱዋሊንጎን ዳውንሎድ ሲምፕል አረቢክ አክቲቬት አናገራቸው በአረብኛ ነው ብለ። ወይኔ ጉዴ! እኔ እናቴን ማን ይሄን ተጫዋች አለማድነቅ በጣም ከባድ ነው። ማን እነዚህ ተጫዋቾች እኮ ማን ፕሪሚየር ሊግ ምናምን የሚጫወቱ ተጫዋቾች እኮ እነሱ ማድረግ ማይችሉት ነገር እኮ ነው የሚያደርገው። ተኝተው ነበር 2-0 አረብ 3-0 ይሸነፉ ነበር። ገባር ከዛ እሱ እኔ እጅ አልሰጥም ብሎ የሆነ ፍንጭ ብቻ ሲያሳያቸው እነሱም ተነቃቁ ነው ምን 78 84 91 3-2 ወይኔ ግብጽ ነገርኩሽ እኮ መጀመሪያም ክሬዲቱ ለኢትዮጵያ ውሃ ስለሰጠችኝ ኢትዮጵያ ምናምን ነገር በይ አልኩሽ። ሃይድሬሽን ብሬክ ላይ ምንም መግለጫ አልሰማውም ከሲሲ። ስለዛ ጣልኩሽማ ወደ ቤት በቃ ምንም ማድረግ አይቻልም። አንቺ አርኪ ሜሶዬ ማን